ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ዛሬ ደግሞ ስለ ጀበርትይና አርጎባስ ምንድነው? ጀበርትይስ የማን ልጆች ናቸው? ታሪካቸውስ በኢትዮጵያ ውስጥ ምን ያህል ነው? ብዙ ናቸው? ትንሽ ናቸው? በሚለው ላይ ነው። ተከታተሉን። ባለን ከሁሉም ታሪካዊ የጀበርቲ ነገድ አመጣጥና የአርጎባ አንድነት አርጎባስ ማህበረሰብ አለ ወይስ ጀበርቲዎች እነማን ናቸው በሚለው ላይ እናያለን ማለት ነው። እና ካሁን በኋላ በአርጎባ ዙሪያ ያላቸው እና በጀበርቲ ዙሪያ ባላችሁ ታሪካዊ አመጣጡን እንድታውቁ ይረዳችኋል በማለት ነው። ጀበርቲ በሚለው ላይ ነው። በኢትዮጵያ ውስጥ ምን ያህል ታሪክ አላቸው ወይስ አመጣጣቸውስ እንዴት ነው በሚለው ዙሪያ ስለሆነ እናያለን ማለት ነው። ጀበርቲ በአንድ ዘመን የኢትዮጵያ ሙስሊሞች በሙሉ በወል የሚጠሩበት ስም መሆኑ ይታወቃል። በሌላ በኩል ራሳቸው ጀበርቲ እያሉ የሚጠሩ የሙስሊም ማህበረሰቦች እስካሁን ድረስ አሉ። እነዚህ ማህበረሰቦች በብዛት የሚገኙት በሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ጎንደር፣ ትግራይ፣ ጎጃም እስከ ወለጋም አካባቢ እንዲሁም በኤርትራና በሶማሊያ። እነዚህ ጀበርቲዎች በነጃሺ ዘመን በስደት ወደ አክሱም መጥቶ የነበሩ ሰሃቦች የነብዩ መሐመድ ባልደረቦች ተወላጆች ናቸው ይባላል። የታሪክና የኤንትሮሎጂ ምሁራን ግን የጀበርቲ ማህበረሰብን አነሳስ የሚገልጹት ከዚህ በተለየ ነው መንገድ ነው እንጂ የነብዩ ባልደረቦች ጀበርቲ አልነበሩ ማለት ነው። እንደ ታሪካዊና ኤንትሮሎጂ ምሁራን የጀበርቲ አነሳስ ከነዛ አይደለም። የነብዩ ባልደረቦች እነሱ ናቸው ብሎ አያምኑ እና ያለ ማለት እስልምና ወደ አሁኗ ኢትዮጵያ የገባው በሰሃቦች በነብዩ ባልደረቦች ዘመን መሆኑ እርግጥ ነው። ነገር ግን ሃይማኖት መስፋፋት የጀመረው ከ8ኛው ክፍለ ዘመን አጋማሽ ወዲህ ነው። ይህም ለንግድ ከአረቢያ ወደ ምስራቅ አፍሪካ በሚመላለሱ ነጋዴዎች በሃይማኖት ምሁራን ዑለማ ሲካወን የኖረ ነው። በተለይ ግን ከ9ኛው ክፍለ ዘመን ጀምሮ በርካታ ተከታዮች ያሏቸው ታዋቂ ዑለማ ምሁራን ወደ ሀገራችን የመጡ ስለ እስላማዊ እምነትና ስለ ሌሎች ዕውቀቶች ህዝቡን ሲያስተምሩ ቆይተዋል። በርካታ ህዝብን በእነርሱ አማካኝነት እስልምናን ተቀብለዋል። በዚህ ፈለግ ገደላቸው በታሪክ ድርሳናትና በምስራቅ አፍሪካ ህዝቦች ተውፋት በስፋት ከሚናገርላቸው ምሁራን መካከል በቀዳሚነት የሚወሱ ሁለት ወንድማማቾች አሉ። አንደኛው ሼክ መሐመድ አልጀበርቲ ይባላሉ። ሁለተኛው ደግሞ ዓሊም ደግሞ ሼክ እስማኤል አልጀበርቲ ይባላሉ። ሁለቱ ወንድማማቾች ናቸው። እነዚህ ሁለት ዑለማ የተወለዱ በአረቢያ ነው ይባላል። የዘር ሐረጋቸውም ከነብዩ መሐመድ ቤተሰቦች እንደሚመዘዝ ይነገራል። ወንድማማቾቹ በ10ኛው ክፍለ ዘመን ውስጥ ከአረቢያ ወደ ዘይላ እንደመጡ ወደ ሶማሊያ አካባቢ በልዩ ድርሳናትና ተመዝግበዋል፣ በታሪክ ማለት ነው። ሼኮቹ በዘይላ አካባቢ ከነበሩት የጎሳ መሪዎች ከሶማሌዎች ጋር በጋብቻ ከተሳሰሩ በኋላ መቀመጫቸውን እዚያ ያደረጉ ዘይላ ሶማሊያ። በእነዚህ ዑለማ በዘመናችን በርካታ ተማሪዎችን የሶማሌ ውልዶችንም ጭምር ማለት ነው በማፍራታቸው በላይ መስጂዶችን አጸንሰዋል። እነሱ ያስተማራቸው ደረሳዎች ወይም ተማሪዎች በኢትዮጵያ በሶማሊያና በጅቡቲ ውስጥ በስፋት ተሰራጭቶ እስልምናን አስተምረዋል። እነዚህ ተማሪዎች አሁን የሶማሌ ውልድም ቢሆኑ ወይም የአፋር ወይም ሌሎቹም ቢሆኑ የጀበርቲ የነዚህ ሁለቱ ሼክ ተማሪ ስለሆኑ አልጀበርቲ ብሎ ነው ራሱን የሚጠሩት ማለት ነው። የቀራህበትን በእንደዛ ነው የሚጠሩት። የእንትን ጀበርቲ በጎሳ ውልድም ባይገናኙ እነሱ ላይ ስለተማሩ የነሱ ጎሳ ነን ይላሉ ማለት ነው። ማለት የራሳቸው ሼክ ስለሆነ ማለት ነው። በኋላ ግን ሙሐመድ አልጀበርቲ ወደ መሃል ኢትዮጵያ በመንቀሳቀስ በመምጣት በኢፋት አካባቢ ሰፍረዋል ለማስቀራት ማለት ነው። እዛ ያሉትን የወሎ የሸዋ ሙስሊሞችን እዛ አካባቢ ያሉት ሙስሊሞችን ለማስተማር ኢፋት አካባቢ ሰፍረዋል ማለት ነው። እስማኤል ግን
እስማኤል አልጀበርቲ ግን እዛው ዘይላ ሶማሊያ አካባቢ ሲያስተምሩ ከቆዩ በኋላ በዚያቸው ከተማ አርፎ አዳፍቲም በተሰኘው ቀበሌ ውስጥ ተቀብረዋል። እነዚህ ሁለት ዑለማ ዛሬ ጀበርቲ በሚባለው ማህበረሰብ መነሻ መሆናቸው ይነገራል። ሆኖ በጀበርቲ ስም የሚጠሩት ማህበረሰቦች ሲደመሩ በሚሊዮኖች የሚቆጠሩ መሆናቸው ሁላቸውም ከሁለት አሊሞች የዘር ሐረግ የተገኙ ናቸው ለማለት አይቻልም። እነዚህ ውልዶች ናቸው ማለት አይቻልም። ከሁለቱ የጀበርቲ ሼኾች የተገኙ ዝርያዎች መኖራቸው ቢታመንም በጀበርቲ ስም የሚጠሩ ሁሉም ማህበረሰቦች የአንድ ቤተሰብ ተወላጅ ናቸው ማለት ብዙም አይራምድም፣ ታሪክም አይልም። የእነሱ ደረሳ ናቸው። እዛው አካባቢ ትላልቅ የሼኾችም ስለነበሩ እስልምና ሲያስፋፉ የነበሩ የእነሱ ተከታዮችም ጀበርትዬ ነኝ ብሎ ስለሚጠራ ነው። ጀበርቲዎቹ ራሳቸውን ዘር ሐረጋቸው ሲቆጡ በብዙ መልኩ የሚለያዩ መሆናቸው ሁላቸውም ከአንድ ግንድ አለመገናኛቸው የሚያሳየው ፍንጭ ነው። አለመገናኛታቸው ፍንጭ ነው። ታዲያ ዛሬ ጀበርቲ እየተባሉ የሚጠሩ በርካታ ማህበረሰቦች እንዴት ሊፈጠሩ ቻሉ? አሁንም የታሪክ ምሁራንን ዋቢ በማድረግ ትረካችንን እንቀጥላለን ማለት ነው። ጀበርታ የሚለው ስም በታሪክ ለመጀመሪያ ጊዜ የመዘገበው የአረቢያው የጂኦግራፊ ምሁር ኢብኑ ሰዒድ በ1214-1287 ነው። ኢብኑ ሰዒድ ስለዚህ ስም የጻፈው የኢፋት ሱልጣኔት ከዋናው ስም በተጨማሪ ጀበርታ ይባላል በማለት ጽፏል። በ15ኛው ክፍለ ዘመን መግቢያ ላይ የኖረው ግብፃዊ ተቂዕዲን አልመቅሪዚም ስሙን በመጽሐፍ ውስጥ በመጥቀስ ጀበርታ ማለት ነው ክልሉ ያ የተባለው ጀበርታ የተባለው በጣም ሙቃታማ በመሆኑ የሚል ማብራሪያ ሰጥቷል። እነዚህ የአረብ ጸሐፊያን እንዳሉት በዚህ ስም በቅድሚያ የተጠራው የዘይላ ከተማ የምትገኝበት አካባቢ መሬትም ነው። በዚህ መሰረት የአካባቢው ነዋሪዎች ከጀበርታ ከዛ አካባቢ እነዚህ እነ እስማኤል ጀበርቲ ከዛ ስለመጡ የእነሱ ተከታዮችም ስለሆነ እስልምናም ሲያስፋፉ ስለነበረ በሚለው አረበኛ ቅጽል በዚህ መሰረት የአካባቢው ነዋሪዎች ጀበርቲ ብሎ ሰየሙ። በሚለው የአረበኛው ቅጽል ታወቁ። የኢፋት ሱልጣኔት በ13ኛ ክፍለ ዘመን መጀመሪያ ላይ ወደ ምዕራብና ደቡብ ሲስፋፋ ጀበርቲ ከዘይላ ነዋሪዎች በተጨማሪ ሌሎች የኢፋት ነዋሪዎችም ጥንታዊ ነዋሪዎችን የሚያመለክት ስያሜ ሆነ። ኢፋት የሁሉም እስላማዊ ሱልጣኔቶችን ፖለቲካዊ መንፈስ መሪ ሆኖ ሲወጣ ደግሞ በሌሎች ክልሎች የሚኖሩ ሙስሊሞችም ጀበርቲ እያሉ መጥራት ተለመደ። ከ16ኛው ክፍለ ዘመን በኋላ በሰሜንና ሰሜን ምዕራብ ኢትዮጵያ የሚኖሩ ሙስሊሞች ነጋዴዎች በኢትዮጵያ ኢኮኖሚያዊ ውስጥ የነበራቸው ሚና የጎላ ሲመጣ ሙስሊሙ ጀበርቲ የሚለው ስም ከነርሱ ጋር በብርቱ የተቆራኘ ሆኖ ቀረ። ስሙ በዛው ጸደቀ ማለት ነው። የጀበርቲ ታሪካዊ መነሻ ይህን ይመስላል። እነዚህ ላይ መታወቅ ያለበት ነገር ጀበርቲ የማህበረሰብ ስያሜ እንጂ በብሔረሰብ ወይም በብሔር ደረጃ የሚታይ ህዝብ አለመሆኑ ነው። አንድ ሰው ጀበርቲ ነው ከተባለ ሰውየው ሙስሊም ነው እንደማለት ነው። እነዚህን ሙስሊም ማህበረሰቦች ከሚኖሩበት አካባቢ ካለው ህዝብ ለይቶ የማየቱ ሁኔታ የተፈጠሩ በሁለት ምክንያቶች ነው። አንደኛው ጀበርቲዎች በሚኖሩባቸው ክልሎች በሙሉ አናሳ ወይም ማይኖሪቲ ነበሩ። ሁለተኛ ደረጃ ደግሞ በጥንቱ ዘመን በነበረው አድሏዊ ህግ መሰረት መሬትን በቋሚ ርስትነት መያዝ አይፈቀድላቸውም ነበረ። በመሆኑም ብዙዎቹ በንግዱ ላይ ነበረ የተሰማሩት። መሬት ስለሌላቸው ባላባትም ስላልሆኑ በንግድ ነው ተሰማርቶም ነበረ። በእነዚህ ሁለት ምክንያቶች ነው ከሚኖሩበት ማህበረ ህዝብ የተለዩ ተደርጎ ሲቆጠሩ የኖሩት እንጂ ጥንታዊ የጀበርቲ ወኢፋት ሱልጣኔት ጀበርቲ የተባለው ማህበረሰብ ከነዚህ ውጭ ታሪካዊ ይሄን ይመስላል ማለት ነው። አመሰግናለሁ።